አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ እርስ በርሱ የሚተላለቅ ሉዓላዊነቷን ያጣች የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። እነዚህ ሁለት የሀገሪቱ አንደኛና ሁለተኛ ሰዎች ናቸው። እነዚህ ሁለት ሰዎች የአንድ መንግስት ኃላፊዎች ናቸው። እነዚህ ሁለት ሰዎች በአንድ ሀገር የሚኖሩም ናቸው። እነዚህ ሁለት ሰዎች ይህንን ሁለት የተቃርኖ ንግግር የተናገሩት በአንድ ሰሞን ነው። እነዚህ ሁለት ሰዎች እንዲህ ያለ ሁለት ንግግር የሚናገሩት አንድ መንግስት ስላላት ሀገር ነው። ፊልድ ማርሻል ብርሃኑ ጁላ በጦር ኃይሎች ጠቅላይ ኤታማዦር ሹምነት የሚመሯት ሀገር የመከራና የሰቆቃ ሀገር ነች በሚል የምትገለጽ ነች። አብይ አህመድ የሚመሯት በጠቅላይ ሚኒስትርነት አስተዳድራለሁ የሚሏት ሀገር ደግሞ እያማረባት ያለች ነች። የብርሃኑ ጁላ ንግግር በደንብ የተብራራ ነው። ኢትዮጵያ ማለት ስርዓት አልበኝነት የነገሰባት ሀገር ነች። ኢትዮጵያ ማለት ለፊልድ ማርሻሉ ሰላምና ልማት የጠፋባት ምድር ነች። ለኤታማዦር ሹሙ መንግስታቸውና ሀገራቸው ዳር ድንበር መከላከል የማይችሉ ናቸው። በብርሃኑ ጁላ ኢትዮጵያ ሉዓላዊነቷን ያጣች ሀገር ነች። በብርሃኑ ጁላ አገላለጽ ሀገሪቱ እርስ በርሱ የሚጠላለቅ ማህበረሰብ ያላት ሀገር ነች። ፊልድ ማርሻሉ እንደበየኑት ኢትዮጵያ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጫርስበት የሞት የመከራና የሰቆቃ ሀገር ነች። ጠቅላይ ሚኒስተሩ የሚሉት ደግሞ ሌላ ነው። ኢትዮጵያ ማለት ሌሎች ሀገራት ሁሉ እየወረዱ እሷ እየወጣች ነው። በውጭ የሚኖሩ ኢትዮጵያውያን የሚኖሩባቸውን ሀገራት ሁሉ እየወረዱ ስለሆነ ኢትዮጵያም እያደገች ስለሆነ ወደ ኢትዮጵያ እንዲመለሱ የሚጋብዙባት ነች። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። በማንኛውም መመዘኛ እያደገ ያለው ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። በአብይ አህመድ መመዘኛ ኢትዮጵያ እያማረባት በውጭ የሚኖሩ ኢትዮጵያውያንን ሁሉ ከሚኖርባቸው ሀገራት እየላቀች ነው። እንደረሳቸው አባባል ከስዊድንና ኖርዌይም ከአውሮፓና ከአሜሪካም እንዲሁም ከካናዳ ይልቅ አብይ አህመድ በጥቂቱ ዓመታት ውስጥ ሚሊዮኖችን ገድለው ኢትዮጵያ ትበልጣለች። በ8 ዓመት ውስጥ ሀገሩን ወደ ቀውስ ከተው ከጉለሌና ከቦሌ ከኮተቤና ከዓለም ገና የማይተላለፍበትን ሁኔታ የፈጠሩበት በምድር ከለንደን ከፓሪስም ከዋሽንግተን ዲሲ ይበልጣል እያሉ ነው። አዲስ አበባ መግባት መከራ የሆነባት አሁን መጠየቅ ያለብን ኢትዮጵያ የትኛውን ትመስላለች የሚለው ነው። ጠቅላይ ሚኒስተሩ የሚናገሩትንስ ወይንስ ኤታማዦር ሹሙ የሚተነትኑትን አሁናዊቷ ኢትዮጵያ የትኛዋ ነች የሚለውን በትክክል ማወቅ በገዢዎች ፕሮፓጋንዳ ግራ የሚያጋባ ማህበረሰብ እንዳይኖር ለማድረግ ብሎም የሀገሪቱን ችግር ለመፍታት ግማሽ መንገድ ለመጓዝ የሚጠቅም ነው። ምንም እንኳን መጠየቅ ለመስራት ጎዳና ላይ ባይወጣም ምንም እንኳ ህዝቡ ምን ይላል የሚል አስተያየት ብልጽግና ፈቅዶ እንዲነገር ባይደርግም የፊልድ ማርሻሉ ንግግር ከጠቅላይ ሚኒስትሩ በበለጠ ሀገሪቱን የተረዳ ይመስላል። በጸጥታ፣ በኢኮኖሚ፣ በፖለቲካ፣ በዲፕሎማሲ በራሪነት የወደቀች ሀገር ነች ብለው ያምናሉ። እናም ጥቅል ባለ ቋንቋ ሲገልጹት የሞት የመከራና የሰቆቃ ሀገር ነች በማለት ነው። የሞት የመከራና የሰቆቃ ሀገር እንደሆነች መወሰድ ይገባዋል። ፊልድ ማርሻሉ ይህንን ንግግር መጀመሪያ አስበውበት በመቀጠል በጽሁፍ እንዲሰፍር አድርገውት በመጨረሻም በአደባባይ ያነበቡት ገቡት ነው። እንደሌላው ጊዜ በድንገት ያመለጣቸው ጉዳይ አይደለም። ደግሞም ፈረንጆቹ ቴክ ዘ ቡል ባይ ዘ ሆርንስ ወይፈኑን በቀንዱ ያዘው እንደሚሉት አይነት ጀምሩ እንደሚያስበው ለው የኤታማዦር ሹሙ ንግግር እየታመስን ነው፣ ከደርግ ዘመን በባሰ ልቅነት ውስጥ ነን ካሉት ከነ ጀነራል አለምሸት መግለጫ ጋር ሲዳመር ወታደሮቹ ችግርን ማመን ችግሩ ወይስ ያስብላል። ችግርን ማመን ለመፍትሄ አንድ እርምጃ ቢሆን ብልጽግና የሚኖርበት ምናባዊ ዓለም ግን ሀገርን በየማለዳው ወደ አዳዲስ መቅዘፍት የሚከት ሆኖ ዘልቋል። አንድ ኤታማዦር ሹም ሀገሩን የሞት የመከራ እና የሰቆቃ ሀገር ነች ብሎ ሲደመድም ምን ማለት ነው የሚለውን መጠየቅ ብርሃኑ ጁላን እና መስሪያ ቤታቸውን እንዲሁም ሀገሪቱንና መንግስቱን ለመረዳት ይረዳል። አንድ የጦር ኃይሎች ጠቅላይ ኤታማዦር ሹም ቺፍ ኦፍ ስታፍ የሀገርን መከላከያ ሉዓላዊነትና ደህንነትን ለመጠበቅ የመጨረሻው ከፍተኛ ኃላፊነት እየሰነቀ መሪ ሀገሩን የሞት የሰቆቃና የመከራ ሀገር ነች ብሎ ሲደመድም ንግግሩ ከፖለቲካዊ መግለጫ ባለፈ ጥልቅና አሳሳቢ የሆነ ወታደራዊ ስነ ልቦናዊና ስትራቴጂካዊ ትርጉሞችን ይይዛል። በታሪክ ውስጥ በጦርነት በከባድ ቀውስ ወይንም በሀገር ውድቀት ወቅት የጦር ኃይሎች መሪዎች ወይንም ከፍተኛ ወታደራዊ አዛዦች እንዲህ ያለ ፍጹም ተስፋ የመቁረጥ አስከፊ ሁኔታ የማመን ወይንም ሀገራቸው ወደ ጥፋት እየሄደች መሆኑን የሚገልጽ ድምዳሜ ላይ የደረሱባቸው ታዋቂ ማረጋገጫዎች አሉ።
ብዙውን ጊዜ እንዲህ ያሉ ንግግሮች የሚደመጡት የመጨረሻው ሽንፈት ምዕራፍ ላይ ሲደረስ፣ ከፖለቲካ መሪዎች ጋር ከፍተኛ መቃረን ሲፈጠር ወይንም የቀውስ ስፋት ከአቅም በላይ ሲሆን መሆኑን ታሪክ ያስረዳል። የጀርመን ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ጄኔራል ሎድዊግ ቤክ አዶልፍ ሂትለር ሀገሪቱን ወደ ሁለተኛው የዓለም ጦርነት እየገፋፋት መሆኑን ሲረዱ በጽኑ ተቃወሙ። ቤክ ለሀገራቸው የሚጠበቅባትን መከራና ሰቆቃ አስቀድመው ተረድተው ነበረ እና ሂትለር የሚከተለው መንገድ ጀርመንን ፍጹም ወደሆነ ወታደራዊና ስነልቦናዊ ውድቀት፣ ስነምግባራዊ ውድቀት እንደሚወስዳት፣ ይህም ጉዞም ለሀገሪቱ የሞትና የጥፋት መንገድ እንደሆነ ገልጸው ነበር። ይህንን ካሉ በኋላ ሁኔታውን መለወጥ እንደማይችሉ ስለተረዱ ከስልጣናቸው በገዛ ፈቃዳቸው ለቀቁ። በኋላም ሂትለርን ለመግደል በተደረገው የ1942 ሴራ ላይ ተሳትፈዋል ተብሎ ተጽፎላቸዋል። እስካሁን ድረስ ብርሃኑ ጁላ እንደ ጀነራል ቤክ ስልጣንን በገዛ ፈቃዳቸው አልለቀቁም። አምባገነንና ጦረኛ መሪያቸውን ለመቃወም ሆነ ለማስወገድ እንደ ቤክ ድፍረትን አላገኙም። እንደ ጀርመናዊ ጀነራል ግን አደጋ ውስጥ መሆናቸውን ማመን ጀምረዋል። በቬትናም ጦርነት ወቅትም የአሜሪካ ጦር ዋና አዛዥ የነበሩትና በኋላ የጦሩ ጠቅላይ ኤታማዦር ሹም የተደረጉት ጄኔራል ዌስትሞርላንድ በጦርነቱ ማበቂያ አካባቢ ለአሜሪካ መንግስት ባቀረቡት የሚስጥር ሪፖርትና በግል ማስታወሻቸው ላይ ጦርነቱ መፍትሄ የሌለው መሆኑን በመግለጽ አገራቸው ውርደትን ሳትከናነብ መፍትሄ እንዲፈለግ ሲያስቡ ነበር። ጦርነቱ ቬትናምን የማያልቅ ሞት፣ የደም እና የሰቆቃ ምድር እያደረጋት ነው፣ ብሎም አሜሪካ በዚህ ዙሪት ውስጥ መውደቋን፣ ወታደራዊ ድል ማምጣት የማይቻልበት ደረጃ ላይ መድረሱን በተዘዋዋሪ አምነው ነበር። ኢትዮጵያዊ ፊልድ ማርሻል እንደ አሜሪካዊው ጄኔራል የተሟላ ድፍረትን አላሰበው። ጦርነቱ መፍትሄ የለውም ባይሉም ከ2010 ወዲህ ቀውስ ውስጥ ገብተናል በማለት የአብይ አህመድ ወደ ስልጣን መምጣት ጦርነት እየፈለፈለ ሀገርን ቀውስ ውስጥ እንደከተተ አምነዋል። በ2010 ዓ.ም ለውጥ በኋላ የተለያየ ጭንብል ለብሰው ጭንብል ለባሾች ያሉትን ነገር ትተን በ2010 ባሉ ጉዳይ በዚያን ጊዜ ቆጠራ ላይ እንስማቸው። ሀገር በሞትና በሰቆቃ ውስጥ እንዳለች አበክረው በመግለጽ ሰራዊቱ ወደፊት ለሚወስዳቸው ማናቸውም ወታደራዊ እርምጃዎች ቅድመ ሁኔታና ምክንያት ማዘጋጀት መንገድ እየፈለጉ ነው የሚለውንም ጥርጣሬ እንተው። ይህንን ጉዳይ ብርሃኑ ጁላ ብለውት ያልሆነ ቢያንስ በዚህ ኃላፊነት ከ5 ዓመት በላይ ተዋግተው ማሸነፍ ያልቻሉ ናቸውና ሌላ ወደ ውጊያ በመምራት የመጨረሻውን ውርደት ወይንም ዳግማዊ ምርኮ ሰግተዋል የሚለውንም ግምት እንዝለለው። ፊልድ ማርሻሉ በኢትዮጵያ መከላከያ ውስጥ በተለያየ መልክ ረዥም ዘመን በመቆየት በአሁኑ ወቅት የሚበልጣቸው የለም። ይሁን እንጂ ቀደም ሲል የጠቀሱትን የሞት የመከራና የሰቆቃ ሀገር ነች የሚለውን የኢትዮጵያን ሕይወት የሚያስቀምጡት ከ2010 ወዲህ ከአብይ አህመድ የስልጣን መምጫ ዘመን ወዲህ ያለውን ነው። ደግሞም ሰራዊት ሰቆቃዊቷ ኢትዮጵያ በሁሉም መስክ የሚገለጥ መሆኑን ጽፈው ባነበቡበት ማብራሪያ በግልጽ ይናገራሉ። ኢትዮጵያ ስርዓት አልበኝነት የነገሰባት በመሆኑም ትገለጻለች። ስርዓት አልበኝነት የነገሰበት ፊልድ ማርሻሉ አልተሳሳቱም። ስርዓት አልበኝነት ነግሶ አውቶቡስ ሙሉ ህዝብ አዲስ አበባ ፍንጫ ላይ ይታገታል። ስርዓት አልበኝነት ነግሶ ባለሀብቶች እስር ቤት ይከፈታሉ። ስርዓት አልበኝነት ሰፍሮ አውራ ጎዳናዎች ላይ ታጣቂዎችና ልዩ ልዩ ቡድኖች ሌላ ያቆማሉ። ስርዓት አልበኝነት ስለሌለ ሰዎችን መንግስታዊና አፋቸውን እየሸፈነ ይሰውራል። ስርዓት አልበኝነት በርክቶ የሀገሪቱ ጠቅላይ ሚኒስተር ስልጣኔን ለመታደግ በ2 እና በ3 ሳምንታት ውስጥ ሚሊዮን ሚሊሻ ሰብስቤ 10 ቢሊዮን ዶላር የሀገር በጀት መልሼ ዋጋለሁ እያሉ ቀጥለዋል። ይህ ፊልድ ማርሻሉ አሳምረው ያመኑት የኢትዮጵያ መልክ ነው። አብዛኛው ህዝብ የሚኖርበት ብርሃኑ ጁላ ስርዓት አልበኝነት የነገሰበት ያሉት የኢትዮጵያ ጉዳይ ነው። እሳቸው ሲቀጥሉ ኢትዮጵያ ስርዓት አልበኝነት የነገሰባት ብቻ ሳትሆን ሰላምና ልማትም የጠፋባት ሀገር ነች በማለት ነው። ሰላምና ልማት የጠፋባት ሰላምም ልማትም ጠፍቷን የሚሉት ፊልድ ማርሻሉ አሁንም የወይፈኑን ቀንድ ይዘዋልና እና ልክ ናቸው። በአሁኑ ወቅት በአማራ በኦሮሚያና በትግራይ ክልል የሚሰራ ሆስፒታል፣ ትምህርት ቤት ወይንም አንዳች ፋብሪካ የለም። በእነዚህ አካባቢዎችም ማለትም አብዛኛው የሀገሪቱ ህዝብ በሚኖርበት አካባቢ 1 ኪሎ ሜትር መንገድ አንዲት የጤና ጣቢያ እየተሰራ አይደለም። ይህንን ኢትዮጵያ እያማረባት ነው የሚሉት ጠቅላይ ሚኒስትሩ ደፍረው አይናገሩትም። ፊልድ ማርሻሉ ግን ልማትም ሰላምም የለም ይላሉ። ሰላም የለም ሲሉ ደግሞ በጣም ልክ ናቸው። ራሳቸውን እያታሉ እንጂ የሀገሪቱ ሰላም ከየት ተነስቶ ወዴት እየተንኮታኮተ እንደሳቸው ያሉ ምን አይነት ሀገር እንደተረከቡ አሁን ምን አይነት ሀገር እየመሩ እንደሆነ ከሳቸው በላይ የሚያውቅ የለም። ከ90 በላይ ክፍለ ጦር ኮማንዶ፣ አየር ኃይልና ሚኒሻ እንዲሁም ድሮን እና ሜካናይዝድ በሀገሪቱ አርሶ አደር ቀዬ ሲተረማመስ በሀገሪቱ ህዝብና መሰረተ ልማት ገላ ላይ ሲንቀሳቀስ እንደሚውል አዛዥ ናቸውና ሰላም የለም ሲሉ ልክ ናቸው። የመከላከያ ሰራዊት ዋና ዓላማ የሀገርን ሰላምና ልዕልና ማረጋገጥ ነው።
የጦርነቱ መሪ ሀገሪቱን በመከራና በሰቆቃ ውስጥ መሆኗን ሲያውጅ ይህ በተዘዋዋሪ መንገድ እሱ የሚመራው ተቋምን ወይም አጠቃላይ የሀገሪቱ የደህንነት መዋቅር ዋና ተልእኮውን መወጣት አለመቻሉን ወይም ሁኔታዎች ከተቋሙ አቅም በላይ መሆናቸውን ማመን እየጀመረ መሆኑን ታሪክና ፖለቲካ ይናገራል። እንዲህ ያለው ሀቅ የመጋፈጥ ሀገር ፖለቲካ ወይም ፖለቲካዊ እውነታ ሲል ይጠራዋል። የጦር መሪ ከመጋረጃ ጀርባ ያለውን ለህዝብ በይፋ የማይነገረውን እውነተኛና አስከፊ የሀገር ገጽታ ማለትም የምጣኔ ሀብት መውደቅ፣ የሰራዊት መድከም ወይንም የማህበራዊ መዋቅር መበጥበጥ በሚገባ በተረዱ ጊዜ የሀገሪቱ ውድቀት የመጨረሻ ደረጃ ላይ ደርሷል ብለው መጠቆም ይጀምራሉ። አሁንም ታሪክ ስናገላብጥ ከምናገኛቸው መራሪ ሰራዊቶች መካከል የጀርመን አንዱ ነውና ምሳሌ ሆነናል። በአንደኛው የዓለም ጦርነት ወቅት የጀርመንን ሰራዊት የመራው ኃላፊ ጀነራል ኤሪክ ሎንዶርፍ ይባል ነበር። ምንም እንኳን ጀነራል ኤሪክ እንደ ብርሃኑ ጁላ ሰራዊቱን በራሱ ወገኖችና በሀገሩ ህዝብ ላይ ያዘመተ ባይሆንም ከአውሮፓና አሜሪካ ጋር ሲዋጋ ለጀርመን ህዝብ በፕሮፓጋንዳ ማሽኖቹ ይናገር የነበረው አገሩ እያሸነፈች እንደነበረ፣ የሀገሪቱ ባለስልጣናትም ጦርነቱን እያሸነፈን ነው፣ ለፍጹም ድል የቀረበን ጥቂት ጊዜ ብቻ ነው ሲሉ ነበር። ነገር ግን ከጀርመን ጦር በስተጀርባ የነበረው የምጣኔ ሀብት መውደቅ፣ የህዝቡ መራብና የሰራዊቱ መዛል ለጦር መሪዎቹ ግልጽ ያደረገው ቀዳሚው እሱ ነበር። ለዚያውም በዘውድ ምክር ቤት ስብሰባ ቀርቦ ጀርመን በአስቸኳይ የተኩስ አቁም ስምምነት አደጋ ላይ አሜሪካን ካልተፈራረመች በቀር ግንባር ሰራዊታችን ሙሉ በሙሉ እንደሚፈርስና ሀገሪቱ ወደ ማታገግምበት ጥፋት እንደምትሄድ ይታወቅልኝ ሲል በይፋ ተናገረ። ይህ ንግግር ለፖለቲከኞችና ለህዝቡ ፍጹም ድንገተኛና የፕሮፓጋንዳውን ስኳር የቀለጠ አስከፊ ሁኔታ ነበረ። ሰሞነኛው የፊልድ ማርሻሉ ንግግር ያንን የሚመስል ነው። ደፍረው እንደራደር ባይሉም የወይፈኑን ቀንድ ለመጨበጥ ግን ጆሮው ጋር የደረሱ ይመስላሉ። ሲቀጥሉም ዳር ድንበር በመጠበቅ አልቻልንም ይላሉ። ዳር ድንበር በመከላከል የማይቻልባት ሀገር የአንድ ሀገር ሰራዊት ዋና ስራ የሀገሪቱ ብሔራዊ ጥቅም የሰማይና የምድሩ ወሰን መጠበቅ ነው። የኢትዮጵያ መከላከያ ዋና ስራውም ይኸው ሊሆን እንደሚገባ በህገ መንግስቱ ሳይቀር ተደንግጎለታል። ይሁን እንጂ የሀገሪቱን መከላከያ ከኢትዮጵያ አልፎ ሌሎች አፍሪካውያን ሰላም ማስከበር ያረፈውን ጦር ከተረከረበትና ማማ አውርደው በየሰፈሩ ሲገደልና ሲሞት ሲማረክና ሲቆስል የሚውል ሚሊሻ ያደረጉት እነ ፊልድ ማርሻል ብርሃኑ ጁላ ናቸው። የሀገሪቱን ህዝብና ድንበር መጠበቅ ትተው የአብይ አህመድ የስልጣን ዘመን ዘበኛ ለመሆን የፈቀዱ ጀነራሎችም ኢትዮጵያ ማለት የጠቅላይ ሚኒስትሩ ወንበር ብቻ እንዲመስላቸው ተደርጎ ፊልድ ማርሻሉ እንዳሉት ሀገሪቱ ሉዓላዊነቷን ሁሉም ጎረቤቶቿ የሚደፍሯት ሆኖ አረፈው። የጅቡቲ ድሮን በኢትዮጵያ ውስጥ ገብቶ የሚገድልበት፣ የኤርትራ ጦር በግብዣ ጭምር ኢትዮጵያውያን የሚደፍርና የሚዘርፍበት፣ አልሻባብ ድንበር ጥሶ የሚገባበትና ኢትዮጵያውያንን የሚገድልበት፣ የደቡብ ሱዳን ኃይሎች በኢትዮጵያ ውስጥ አንድ ወረዳ ሙሉ ከነዋና ከተማው ጠቅልለው የሚወስዱበት፣ የሱዳን ጦር በጠቅላይ ጦር እየታጋበዙም ጭምር የኢትዮጵያን አርሶ አደሮች እያፈናቀልና እየገደለ የሚኖርበት፣ የኬንያ ጦር በታሪኩ ለመጀመሪያ ጊዜ በኢትዮጵያ ግዛት ገብቶ ግድያ የሚያደርግበት ዘመን የታየው በዚሁ ብርሃኑ ጁላ ኢታማጆር ሹም አብይ አህመድ ጠቅላይ ሚኒስትር በሆኑበት ዘመን ነው። ፊልድ ማርሻሉ ይህን ነገር እያሸማቀቃቸው የመጣ ይመስላል። ጠቅላይ ሚኒስትሩ ግን የኢትዮጵያን ሉዓላዊነት ለመከላከል አንድም ጥይት አልተኮስኩም በማለት ይኮሩበታል። በመቶ ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድ ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት አንድ ጥይት አልተተኮሰም። ሀገር ውስጥ ወረር ሰራዊቱን በኢትዮጵያ ሴቶች ገላ ላይ እንዲውል ያደረጉት ዳር ድንበር መከላከል ትቶ ሉዓላዊነትን ከማስከበር ወጥቶ ህፃንና እናት ሲገድል እንዲከርም ያደረጉት አብይ አህመድ ባለፉት 100 ዓመታት ኢትዮጵያ ጎረቤቶቿ የከፈቱባትን ወረራ መከላከሏ የሚወገዝ ይመስላል። ሀገርን ለመከላከል አንድም ጥይት አለመተኮስ ደግሞ የሚያስደስትና የሚያኮራ በአደባባይ የሚነገር ነገር አድርገውታል። እንዲህ ያለው ጉዳይ ግን ብርሃኑ ጁላን ማሽማቅ የጀመረ ይመስላል። በየአቅጣጫው የተወረረች ሀገር እንዳለች የገባቸው የታጀመር ሹም ኢትዮጵያን ሉዓላዊነቷን ያጣች ነች ሲሉ ይገልጹታል። ሉዓላዊነቷን ያጣች እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚጨርስበት፣ በትክክል ኢትዮጵያ ሉዓላዊነቷን አጥታ ርቃኗን ቀርታለች። የግዛትና የወሰን ሉዓላዊነቷ ብቻ ሳይሆን የፖሊሲ ሉዓላዊነትም ተገፎ በይፋ ከተሸጠች 3 ዓመት ደፍናለች። እናም ፊልድ ማርሻሉ ይህንን ሲሉ ልክ ናቸው። የውጭ ጠላትም ወደ ኢትዮጵያ ተሰት ብሎ ገብቶ ከአልሻባብ እስከ ሻዕቢያ ተጋብዞም ተጠርቶም ራሱም ወስኖ ዜጎችን ከመንግስት ወገን ሆኖ ገድሏል። ፊልድ ማርሻሉ ይህን ተገልጦላቸዋል። ሉዓላዊነታችን ተገስሶ የውጭ ጠላት መጫወቻ ሆነናል የሚለውን በሐዘን ገልጸውታል።
ጠቅላይ ሚኒስትሩ ግን እንደ ሀገር ሉዓላዊነት የሌለው ባይ ናቸው። ስንዴ እየለመነ ሉዓላዊት ነኝ ማለት አይቻልም በማለትም ሉዓላዊነትን የሚያህል ግዙፍ ጉዳይ ከመብላትና ከመጠጣት ጋር ያገናኙታል። ልመና ይሳካልኛል ያሉት ልመና ዕጣ ፈንታ ክፍሌ ነው ያሉት እርስዎ እንጂ የኢትዮጵያ ሕዝብ አይደለም። የኢትዮጵያ ሕዝብ ከአባቶቹና ከአያቶቹ የወረሰው አንጀቱን አስሮ ያለ ስንቅ በባዶ እግሩ እያለ ጫማ ተዋግቶና ሀገሩንና ሉዓላዊቷን ማስከበር ነው። የሀገሪቱ ሕዝብ የሀገሪቱን መሪዎች የሚያውቃቸው እንደ IMF ካሉ ኃይሎች ጋር ተፋልመው የሀገራቸውን የፖሊሲ ሉዓላዊነት ሲያስጠብቁ እንጂ ሀገርን በ4 ቢሊዮን ዶላር ይሸጠው ሲገቡ አይደለም በሚል ድፍረት ለመናገር ጫፍ ላይ ያለው የሚመስለው የፊልድ ማርሻሉ ቋንቋ የተምታታ አይደለም። ሉዓላዊቷን ማስከበር የማትችል የውጭ ጠላት እንደፈለገ የሚገባባት እንደሆነች ይናገራሉ። ሉዓላዊቷን ያጣች እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ ሀገር እንደሆነች መውሰድ ይገባዋል። ከዓመታት በፊት ድንበር ጥሰው በመግባት የኢትዮጵያን ሉዓላዊነት ተዳፍረዋል የተባለ በጠቅላይ ሚኒስትሩ ደረጃ በፓርላማ ይነገርላቸው የነበሩ በኦጋዴን ተሸብልቀው የገቡ የፈረንጆች ጋዜጠኞች ነበሩ። ለዘንድሮ ጠቅላይ ሚኒስትር ግን ሉዓላዊነት የሚመነጨው ከ4 ኪሎ ወንበርና ወንበር ላይ ብቻ ነው። ጠቅላይ ሚኒስትር ኤታማዦር ሹሙ በበኩላቸው የገባቸው ይመስላል። ኢትዮጵያ ዳር ድንበሯን ማስጠበቅ የማትችል የተደፈረች የውጭ ጠላት እንዳሻው የሚያደርጋት ለዜጎቿ የመከራን የሰቆቃ ምድር እንደሆነች ማመን ጀምረዋል። የቀራቸው ነገር የመፍትሄው አካል መሆን ብቻ ይመስላል። ስንት መቶ ሺህ ወታደር እንደሞተባቸው፣ ስንት ወታደር አካል ጉዳተኛ እንደሆነባቸው በሚገባ የሚያውቁት፣ ስንት ቢሊዮን ዶላር እንዳወደሙ፣ ስንት መሳሪያም እንደሸመቱ፣ ስንት እንደከሰሱም ይህም ሁሉ በኢትዮጵያ ውስጥ በኢትዮጵያውያን ላይ እንጂ ለኢትዮጵያ ሉዓላዊነት ሲባል እንዳልሆነ አሳምረው የሚገነዘቡት ብርሃኑ ጁላ ሚሊዮን ገዳይ ኤታማዦር ሹም በመባል በታሪክ እንዳይዘከሩ ለማድረግ ምናልባትም ስማቸውን ለማደስ ምናልባትም ሀገራቸውን ለማትረፍ የመፍትሄው አካል መሆን ቀርቷቸዋል። የሀገሪቱ ወጣት እርስ በርሱ ሲተላለቁ ይውላል ከተባለ በአንድ ወገን ያለው መከላከያ ነውና አለቃቸውን አስገድደው ለድርድር ማስቀመጥ ሰራዊታቸውንም ከአርሶ አደሩና ከከተማው አውጥተው ወደ ምሽጉ ማስገባት ከቻሉ ያኔ ታሪካዊ ኤታማዦር ሹም ይሆናሉ። በተቃራኒው ግን እየተዋጉ እና እየወጉ ከቀጠሉ የሀገር ቁልቁለትም ከተፋጠነ ታሪክ አንድ ብርሃኑ ጁላ የሚባል የደርግም የኢህአዴግም የአብይ አህመድም ወታደር ነበረ። በመጀመሪያ ወታደር፣ በመቀጠል ምርኮኛ፣ በመሰለስ ኤታማዦር ሹም ሆነ። በመጨረሻም ለአንድ ግለሰብ ወንበር ሲባል ሚሊዮን ወገኖችን ገደለ፣ አጋደለ የሚል ብቻ ሆኖ ይቀራል። ሰሞነኛው ንግግራቸው ግን ትምህርታዊ ነው። የሀገር መከላከያ ቁንጮ የሆነው ሰው እንዲህ አይነት አስፈሪ ድምዳሜ ላይ መድረሱ ሀገሪቱ ከፍተኛ የህልውና አደጋ ጫፍ መቆሟን እና ወታደራዊም ሆነ ፖለቲካዊ አመራሩ ሁኔታዎችን የመቆጣጠር አቅሙ ጥያቄ ውስጥ እየወደቀ መምጣቱን የሚያሳይ ትልቅ የማንቂያ ደወል ነው። መልካም ሁሉ በመመኘት በዚሁ እንሰናበት። ከታሪክ አለመማር የታሪክን አስከፊ ገጽታ ለመድገም ያስገድዳል። በርከት ያሉ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ መረጃ ተመልሰን እስከምንገናኝ በያለንበት ቸር እንቆይ። ሰናይ ጊዜን ተመኘን።